ሙባረክ ላይ ባየነውና በዳሰስነው መሰረት ስትረስ ነገር ነው፣ መጨናነቅ አለበት። ሙባረክ አሁን እሷ የራሷን ህይወት ይዛለች አይደለ? የማታገኘው ነገር ላይ ነው አሁን ዋጋና እየተጎዳ ያለው። ምክንያቱም ወጣት ልጅ ነህ፣ ብዙ ነገሮችን መስራት የምትችልበት ሰዓት ነው። አሁን አንድ ነገር ላይ ብቻ ነው፣ ያም ደግሞ የራሷን ህይወት ኦሬዲ ካንተ ጋር አብቅቶ የራሷን ህይወት የቀጠለች ሰው ናት ኖርማሊ። ስለዚህ ከዛ ነገር ውስጥ የምትላቀቅበትን ነገር ማሰብ ነው የሚጠበቅብህ። እኔ እንደ ባለሙያ መመክረህ ነገር ለማታገኘው ነገር ጊዜህንም አይምሮህንም አካልህንም ስነልቦናህንም መጉዳት የለብህም። ምክንያቱም የምታገኛት ነገር ቢሆንና የምትመለስ ቢሆን እሰየው፣ ግን የማይመለስ ህይወት ላይ ዋጋ መክፈሉ ያን ያክል ተገቢ አይደለም። ምክንያቱም አንድ ወጣት ልጅ ነህ፣ የስራ ሰው ነህ፣ በዚህ ሰዓት ላይ የሚሰራበት ተሽለ የምትገኝበት ነገር ነው። ለአንተ ያለልህን ደግሞ ፈጣሪ ያዘጋጃል። ስለዚህ ከዛ ነገር ውስጥ በርትተህ ራስን አጠንክረህ ተሽለህ ተለውጠህ የበለጠ ወደ እንትን የምትልበትን ነገር ማመቻቸት ነው እንጂ አሁን እሷን እያሰብክ ራስን የምትጎዳበት ነገር በፍጹም ተገቢ አይደለም። በዚህ ዘመን ላይ የሚመከርም ነገር አይደለም። እኔ እንዳንድ ወጣት የምመክርህ ነገር ከዚህ በኋላ ራስን አብቅተህ በተሻለ ደረጃ የራስን ህይወት የምትመራበትን ነገር ማመቻቸት። አንተ ያለልህን ደግሞ ፈጣሪ ይሰጥሃል። ተጎድተህም ማየት የለብንም። እሺ ካንተ ብዙ ነገር እንጠብቃለን። እውነቴን ነው የምነግርህ ነገር የተማርክ ልጅ ነህ፣ ወጣት ልጅ ነህ፣ ብዙ ነገር የምትሰራበት ታይም ነው። ይህንን አቅምህን፣ ይህን ወጣትነትን፣ ይህን ጉልበትህን ደግሞ ወደ ሌላ ወደ ስራ ቀይረውና ለአንተ ያለልህን ደግሞ በተረጋጋ መልኩ ፈጣሪ የሰጠህን አጋርህን እንደምታገኝ በእርግጠኝነት ተስፋ አደርጋለሁ። አይዞህ በርታ። እሺ በቃ ሙቤ እንግዲህ አሁን ለዛሬ ያለውን ነገር ቼክ አድርጌሃለሁ። የተወሰነ ረፍት ታረግና እንከታተላለን እስከ መጨረሻው ድረስ ማለት ነው። እሺ እኛ ጋር ያለውን ነገር በሙሉ መርዳት ያለብንን ነገር እንረዳሃለን። ካቀም በላይ የሆነ ነገር ደሞና ሌላ እርዳታ የሚያስፈልግ ነገር ካለ ደግሞ እስከ ከፍተኛ ሆስፒታል ድረስ ወስደን ራስን የምታረጋጋበት ነገር ራስን የምትከታተልበትን ነገር እናመቻቻለን። እሺ ከተሰማ ግን በማንኛውም ሰዓት መጥተህ አገልግሎቱን ማግኘት እንደምትችል ሙሉ ጊዜንም እንደምሰጥ ቃል ገባልሃለሁ። እሺ አይዞህ በርታ፣ ፈጣሪ ካንተ ጋር ይሁን። ነመነ ጃኢ ጀረና ደራረብ ሙጫን ኤቸት ኤጉ ወቢ አሊ ሀራ ጃለላ ቀበሜ አከነት መነ ያለፍተን ሳርጋ ያረብ በርሲሳኮ ቲያትረ ለበርሲሴ ሱሬ ድራማ ወጅን ይህጀን ሴት ኮሚ ወጅን ይህጀን ወነ ሜቃ ወጅን ደበርስኔ ሙጫን በከ ጉዳት ኤጉ ሀረ ጃለለ ሙጨዮ ተካትን ኢበሜ መነ ያላጪ ሰው ጀዳን አከምትን አማን
yuummoo ittiin ture akka abbaatti lakkii jaalalaan akkanan ta'een kana gadi fagaa dura onnee guutuu ittiin kennee jedheen ture kanama tokko haga abbaa haga jaalalaa gorseen ture garuu inni immoo har'as boruus taanis sanuma na jalaa ta'e. Inumaa jaranaa deebi'ee mana yaalatitti gaggabee ciisaa. Baay'een gala. Deebi keecha kee dhaggeeffadhu baana wabii dhugaan siin jedhe siin kuni sirrii miti. Wanni kun nuti jedhan kunoo toluun jenne nafuu jedhe. Anduruma sittimi ogguma qalbii gattee maraattee jaalala jettee akkana taatuun bishakkee ofitti si waamee si gorseen ture. Ammas waan kana laallatu rabbi si amaaru ani kana caalaa waan asitti jiru iddoo guddaatti si eegaa ammallee fuulduratti illee jaalala kana jecha obbaa ishee si jaalatti moo yoo jaalalli seeraan ta'uu qaba malee haga kan hunda maraatanii qalbii dhabanii dhibamanii mana yaalaa dhaquun hin baasu. السلام عليكم ورحمة الله وبركاته. أنا مبارك مالت يزاري أمس سامت أنا مجرى كابين من التوقع. إيه مالت دمو هون باللبت كيزنا ياللبت النتا عايشة بتأم شكلها تراستنا أكتر. لمن؟ تجو بتأم تاتارينو. أواكينو. بتأم أريكم مسالينو. إيه دمو كسر دبكة. مكاناتهم ملي بزم كذي مكررالو. ምክሬን ደግሞ ብዙም ጊዜ መቀበል አልቻለም ይመስለኛል። በቃ ቢቀበለው እንኳን ቢያንስ ይሆናል አይደል ቦታ ሰጥቶት ለእንደዚህ አይነት ነገር ቦታ ማይሰጥ ነበር። ታሙ ተኝቷል ማምገር ተብሎ ሲነገረኝ እኔ በጣም ደረገተኝ። አላህ አፍ ያርገው ወደ ራሱ ደግሞ አላህ ይመልሰው። ደግሞ አንድ ነገር አለ። አንድ ሴት እንኳን ብትሄድ ሌላ ሴት አለ ለሱ የሚሆነው አዘጋጅቶ ነው ፈጣሪ ለሱ የሚሆነውን አዘጋጅቶ ነው ካጠገቡ ያለውን የሚነሳው ማለት ነው። ያ ማለት ደግሞ ከሱ አይነት ደግሞ ከሱ ጭንቅላት ይሄንን አልጠብቅም አሁንም ቢሆን ማለት ነው። አሁንም ከዚህ መመዳን መቻል አለበት። አላህ አፍ ያርገው እና ደንበኛዬም ነው ባለሱቁም ነኝ እኔ ደንበኛዬም ነው። ብዙ አመት ከኔ ነው የሚገዛው። ክሬዲትም ወስታል በጊዜ ነው የሚያመጣው። በጣም እኔ ከመላችሁ በላይ ከምለው በላይ ሙባረክ ማለት እንደኔ ምን አይነት ቦታ ለኔ እሱ ለኔ እኔም ደግሞ ለሱ ያለኝ ቦታ በጣም ይለያል። ይሄ ነው የናክል ነው ብዬ ራሱ መናገር አልችልም። ምክንያቱም ከእንደዚህ አይነት ነገር ደግሞ ፈጣሪ እንዲያወጣው ፈጣሪ እንጸልያለን። እሱ ደግሞ ሳይደግስለት አይደለም ይሄን ነገር ደግሞ አላህ ያደረገው ማለት ነው። ምክንያቱም ከእንደዚህ አይነት ኬዝ ወጥቶ ወደ ስራው ነው መግባት አለበት እንጂ እንደዚህ አይነት ኬዝ ላይ ወጥቆ ማየት ለኔ በጣም ይከብደኛል። በጣም ከባድ ያና ጉዳታ ረዲቢዮ ብላሊ ዋን ጉዳ ስራ ኤካ ሰና ጓሩ እንዴት ዋይ
Kan nama dhibu immoo intala heerumtee abbaa manaa qabu jaalachuun maal? Eessa jira kun? Safuu miti kun? Maali safuu cabsuun maal jechuudha? Intala heerumtee abbaa manaa qabdu jaaladhee dhibame yoo jedhanii amma akkana ta'anii ulfaatadha. Gurra namaatiifis hin tolu, anatti illee natti dhanga'a. Maali dirbi biyyaa hin jirtu moo hin dhabamte moo maal olma koo maal ta'udha? Silaa heerumtee deemtee hin jedha dhageechi. Isii malee sin waa si tuqsiiste moo maal jechuudha? Obboleessa hin qabdu, obboleettii hin qabdu, nama si gorsu dhabde moo fira hin qabdu? Dhagaa hirtaa mi'am? Maal baasuuf dhamaraasuu? Maal baasuuf dhamaraasuu jedhe? Waan intala heerumtee iddoo biraa deemtee jirtu jaaladhee gaggabee du'ee dibame jechuun kun maal jechuudha? Natti mul'achuu dide jechuudha. Ayyoo biyyalee. Hin ta'u. Iddoo biraa deebi'eetu nan waan si barbaachisu nama dabaladheen dhufee si gorsu kana caalaa kana natti waan asin jedhuun qabu Waaqayyo qalbii sitti haa deebisu. Dhugaa dubbachuudha. Nagaan. መኖሪያ ቤት ራሱ እኮ አንድ ግቢ ላይ ከገባ በኋላ አልወጣም። በቃ ምንድነው በቃ ምን አይነት ሰው መሆኑን ያሳየናል ማለት ነው። ማለት ሰዎች አሁን በአመት 2 3 4 ቤት ይቀያየራሉ። እሱ ግን እስከ ዛሬ ድረስ አንድ ግቢ ላይ ነው ማውቀው። ፈጣሪ እንግዲህ ሳይደግስ አይጣላምና እንደዚህ አይነት ነገር ላይ ደግሞ ወጥቆ ማየት ለኔ አሁንም ቢሆን በጣም ከባድ ነው። ሰራ ነው በቃ በፈገግታ ወጥቶ ሲገባ ነው ማውቀው። ፊቱንም ጥሎ አላየው። በቃ አይከፋውም። በቃ ምንም ሰውንም ማስከፋት አይፈልግም ነው እኔ የምለው ማለት ነው። ሙቤ ጓደኛዬ ወንድሜ አላህ አፊያውን ይስጥህ። አላህን እጠይቅልሃለሁ በቻልኩት ያክል ማለት ነው። ወደ ስራ ደግሞ አላህ ይመልሰ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
እንዴት ዋላችሁ? ሰላም ነው። እኔ ዶክተር አለማየሁ ተፈራ እባላለሁ። በመፍትሄ መካከለኛ ክሊኒክ የሚሰራና ባለቤት ሲሆን ሙባረክን ካወቅኩ ረዘም ያለ ጊዜ ሆኖኛል። ሙባረክ እኔ ሳውቀው ከስተመራችን ነው፣ በጣም ደንበኛችን ነው። ብዙ ጊዜ ይመጣል። በጤና በኩል ያሉትን ምክክሮች ያሉትን ሕክምናዎች እናደርግለታለን። በተደጋጋሚ ግን ኬዞቹን ስናያቸው በየጊዜው የሚመጣባቸው ኬዞች ተመሳሳይ ናቸው። ምክንያቱም እነዚህ ነገሮች ደግሞ ባየንበት በመረመርናቸው በደረስንባቸው ውጤቶች መሰረት ብዙ በሽታ ነገሮች ከበሽታ ጋር የሚገናኝ ነገር ምንም ነገር የሚያሳይ ሪዛልት የለም። እኛ ጋም የተመረመራቸውን ውጤቶች ሌላ ጋም ልኬው ያመጣቸውን ውጤቶች ስናቀናጃቸው ምንም ከጤና ጉድለት ወይ ደግሞ ከጤና ጋር የተገናኘ የበሽታ ወይም ደግሞ የጤና እክል የገጠመው ነገር የለም። ሙባረክ ላይ ባየነውና በዳሰስነው መሰረት ስትረስ ነገር ነው። መጨናነቅ አለበት። የሚጨናነቃቸው ነገሮች አሉ። ኦቨር የሚያስባቸው ነገሮች አሉ። እነዛ ነገሮች ደግሞ ቲፒካል ወይ ደግሞ ጠጋ ብለን ባለው ነገር ስንጠይቀው ከፍቅር ጋር የተገናኘ ነገር ነው ያለው ሂደትና ሲስተም። እነዚህ ነገሮች እንግዲህ ላው ላይ በመቆየቱ ምክንያት ከጊዜ ጊዜ ጭንቀቱም ድካሙም ጉዳቱም እየጨመረ እየባሰ ነው እየመጣ ያለው። ስለዚህ ምንድነው መደረግ ያለበት የሚለውን ነገር አየንና እኔጋም የተመረመሩትን ውጤቶች አያይዘን እስከ ሆስፒታል ከፍተኛ ሆስፒታል ድረስ በሪፈራል ምክንያት ወደዛ ልከን እዛም በተረጋገጠው መሰረት ምንድነው ጭንቀት ነው። ያ ጭንቀት ደግሞ ከምን መጣ? ካፈቀራት ከሚወዳት ልጅ ጋራ አብሮ እንዳይሆን የሚደረጉበት ጥረቶች ወይ ደግሞ ፍቅራቸውን ማስቀጠል ባለመቻላቸው የመጨናነቅ ችግር፣ ፍሪ ያለመሆን፣ ራስን የማስጨነቅ፣ እንቅልፍ የማጣት፣ ከሰው ጋር ያለመግባባት፣ ከቤተሰብ ጋራም ያለመግባባት፣ ከጓደኞቹም ጋር ያለመግባባት እንዲህ አይነት ነገሮች እያየንበት ስለሆነ ያንን ነገር በሆስፒታልም ደረጃ ሕክምናውን እንዲከታተል አድርገናል። የሙባረክ ታሪክ እንግዲህ ባጭሩ ምን ይመስላል ማለት ነው። እኛ ከስተመራችን ነው። ካወቅነው ሰዓት ጀምሮ ስነ ስርዓት ያለው ስነ ምግባር ያለው የስራ ታታሪ ጥሩ ወጣት አሉ ከምንላቸው ጥሩ ወጣቶች መካከል አንዱ ሙባረክን እንደ ምሳሌ ማንሳት እንችላለን። ነገር ግን አሁን በተደጋጋሚ እንዳልኩት መደጋገም እንዳይሆን እንጂ በተደጋጋሚ እንዳልኩት የእሱ ችግር ግን ከሜዲካል ኬዝ ጋር ወይ ደግሞ ከውስጣዊ በሽታዎች የተገናኘ ሳይሆን ካፈቀራት ልጅ ጋራ አብሮ ያለመግባባት ማለት ካፈቀራት ልጅ ጋራ አብሮ ፍቅሩን ማስቀጠል ባለመቻሉ እነዛ ነገሮች ደግሞ ከቤተሰብም ከሌሎችም ወገኖች ጋር የሚፈጠርበትን ጫና መቋቋም ስላቃተው ብቻ የእንደዚህ አይነት የጤና እክል ሊገጥመው ችሏል። ያንን ነገር እንትን ለማለት እናስባለን። አመሰግናለሁ ስለነበረን ቆይታ።